ውድ ቤተሰቦች እንግዲህ የጠበኩት ነው። እስካሁን አልደረሰልኝም፣ እስካሁን አልመጣልኝም። ወይስ ላይመጣልኝ ነው? አሁን ካልመጣልኝ እኮ በቃ ተስፋ ቆረጥኩ። ምንድነው የማደርገው? ውድ ቤተሰቦች ምንድነው የማደርገው? ካልመጣልኝ በቃ አትሳካልኝ። መጣ ተነስ። ምን ሆነህ ነው? ወገቤ ምን ሆነህ ነው? አንተ ሲጀምር ምን ልትሰራ መጣ? እሺ እነግርሃለሁ። ማን ነካ? ማናቸው? እቃ ላቀብል ሲል ማናቸው? አታውቃቸውም እኮ አታውቃቸውም። ኤርሚ አታውቃቸውም። ኤርሚ እንዴት አታውቃቸውም ማለት እንደዚህ እስክትሆን እኮ እሺ። ኤርሚ መጀመሪያ ተነስ። መነሳት አልችልም። እግሬን አሞኛል። እሱ አትንካኝ። እሱ አትንካኝ። ብር ይዞብኝ ነው። ኤርሚ አልችልም። በእናትህ አንተ ምን አረበን? አትወልድ ተነሳ። አልቻልኩም። ተነስ። ነደ የት ነው የምትወስደኝ? እሺ እኮ ሴት ነው የምትወስደኝ። እዚህ ከተረ ምን እንሰራለን? እሺ ብቻችንን ሰውን ከሚመጣ ይረዳኝ ነበር ሰው እኮ ሴት ነው። ስለዚህ እንደምን ብዬ ነው ሰድህ? በእናትህ እኮ ልቀቀኝ። ኤርሚ የት ነው የምትወስደኝ? ኤርሚ የት ነው የምትወስደኝ? አይሰማም እንዴ እኮ ታዲያ ምንድን ነው የምንፈጥረው? እሺ ኧረ ሰው ያለ ማንም ሰው የለም። እዚህ ጋር ምንድን ነው የምትሰራው? እሺ ቆይ አንተ እዚህ እኛ ሰፈር ምን ልትሰራ መተህ ነው? ሌቦች ናቸው አይሰረቁኝ። ምን ላድርግ ኤርሚ? እንዴ እኔ ጠራውኩ መፍትሄ እንድታመጣ ነው እንጂ እኮ እኮ ስንሄድ እሺ ወይስ አሜሪካ ልደውል? እሺ ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ዛሬ እንግዲህ ያው እስኪ አሳያችሁ ምን አይነት ሰፈር ውስጥ እንዳለው ምን አይነት ቦታ እንዳለው ውድ ቤተሰቦቼ ዛሬ የሚገርም ፕራንክ አስቤያለሁ። ይሄን ፕራንክ እንግዲህ የኔና የአሚር ጓደኛ የሆነውን ኤርሚን ነው ፕራንክ የምናደርገው። ታውቁታላችሁ። ኤርሚን በጣም ከኔ ጋር እንደውም የሆነ ጊዜ ሲጣላ ነበረ። ያው የአሚር ጓደኛም ነው የኔም ጓደኛም ነው። በሀሳብ አለ መግባባት ግን የሚገርም ጓደኛ ነው፣ መልካም ልጅ ስለሆነ ዛሬ ስለምን ሰርፕራይዝም ፕራንክ ማድረገው ማለት አንዱ ሰርፕራይዝ ምንድነው? ይሄ የሱ ዩቲዩብ አካውንት ነው። ፕራንኩ ደግሞ ምንድነው? ዛሬ ሌቦች ደብድበው እንትን ወስደውብኛል፣ ሀብሌን ወስደውብኛል፣ ሰዓቴን ወስደውብኛል፣ ጃኬቴን ወስደውብኛል ደብድበው እና እጄ ላይ ብር ነበረ 50 ሺህ ብር ሰርቀውኛል ብዬ አካብጄ እነግረዋለሁ። ውድ ቤተሰቦች እዩት እስቲ ቦታውን እዩት። ማይሆን ሰፈር ውስጥ ማይሆን ቦታውን ያለው። ስለዚህ እዚህ ቦታ ውስጥ ተኝቼ ነው ለኤርሚ ደውዬ የምጠራው ማለት ነው። ሌላ ደግሞ ሰርፕራይዙ ምንድነው? ይሄ አካውንት የሱ ስለሆነ ውድ ቤተሰቦች በዚህ ቪዲዮ 5000 ሰብስክራይብ እናስገባም። 5000 ሰብስክራይብ ከገባ እኔም ልዩ ይባው ይሰጣሉ ማለት ነው ውድ ቤተሰቦች። ስለዚህ አሁን ደግሞ እናደርገው ውድ ቤተሰቦች ኤርሚ የት እንዳለ አውቃለሁ። በዚህ ሰዓት የሚኖረው በዚህ ሰዓት ወይ እቤቱ ነው ወይ ደግሞ በዚህ ሰዓት የሚኖረው ወይ አሚር ጋር ነው። ብቻ የሆነ ቦታ የሚኖረው ግን አሚር ጋር ካለ ትልቅ ችግር ይፈጠራል ውድ ቤተሰቦቻችን። እሱም ችግር ምንድነው? ለአሚር ይነግረዋል። አሚር ደግሞ ተሯሩጠው ቤቲ ምናምን ተሰብስበው መምጣታቸው አይቀርም። ግን የምናደርጋለው ኤርሚ የት ነህ ምናምን ሌቦች እንዲደብድበውኝ ምናምን ብዬ በቃ በሚያሳዝን ድምፅ በሚያሳዝን ሁኔታ ለኤርሚ ይነግረዋል። ኤርሚ ይመጣልኛል አይመጣልኝም አንድ ጥያቄ ነው። ከመጣልኝ ምርጡ ጓደኛዬ ነው። ካልመጣልኝ ደግሞ ያደራርሰናል። ይሄ ቪዲዮ ካየው ያደራርሰናል። ኤርሚ አንድ ቀን እኔና አንተ ያደራርሰናል። ሁለተኛ ነገር ደግሞ ኤርሚ መጥቶ ሌቦቹ የቱ ጋር ናቸው ሌቦቹን ወይ እንያዛቸው ወይ ለፖሊስ እናመልክት ምናምን ካለም ደግሞ እሱንም ውድ ቤተሰቦች ሁሉ ነገር እናያለን ዛሬ እና ውድ ቤተሰቦች በአንድ በኩል ጫንቆኛል ምናምን ብቻ እስቲ ውድ ቤተሰቦች አሁን ሰዓትም እየደስ ስለሆነ አሁን ደውለንለት ኤርሚዬ ተጎድቻለሁ፣ ኤርሚዬ ሌቦች ሰርቆኛል ብዬ አሁን ደውዬ እጠራዋለሁ። ውድ ቤተሰቦቻችን ነው እናንተ ደግሞ ተከተሉ። ደበቅ ብለን ነው እንትን የምንለው ፕራንክ የምናደርገው። እዚች ጋር እንቀመጥ። ለምን እዚች ጋር ቆሰ እዚች ጋር እንቀመጥና እንደውለት። አሁን ደውዬለት ፕራንክ አደርገዋለሁ። እሺ ኤርሚ ታለ ኤርሚ ያው ስልኩ የደወልኩለት ነው። ውድ ቤተሰቦቼ ጣራ በጣም ትልቅ ፕራንክ ነው ማድረግ ዛሬ ትልቅ ፕራንክ። አያነሳም። አነሳ ኤርሚ ወይ የኔ አባት ሰላም ነው? አለሁልህ። ሁሉ ሰላም አለን መስገነው። ኤርሚ እኔ እንጃ ታውቃለህ፣ በጣም መጥፎ ሁኔታ ውስጥ እገኛለሁ። በእናትህ ምን ሆነህ ነው? የት ነው? የሆነ በቃ ማላውቀው ሰፈር ውስጥ ምናምን ነኝና ሌቦች ሰዓቴንም ሀብሌንም ወሰዱ። እናም ደግሞ ኪሴ ላይ ብር ነበረ፣ የማዘር ብር ነበረ። ኤርሚ በዚህ ሰዓት ቀልዳለሁ እንዴ?
ሽናሚርስ ማንም አልሰማም። እኔ እናንተ ነገር ኩራሱ እና አሚር እንዳይጨነቁ ማንም ሰው እንዳይሰማ አስተፈለኩ ነው ኤርሚ። እሺ የት ነህ ነው? ደግሞ ብር አለ፣ የማዘር ብር አለ፣ አስገባ የተባልኩት ብር አለ። አንተ ብር ትላለህ እንዴ? አንተ ደህና ነህ ወይ? እኔ ደህና ነኝ፣ ግን ኤርሚ በቃ ራሴን አላውቅም። መተው ውሰደኝ። እኔም አሁን ተሯርጬ ነው የደወልኩልህ። እሺ አሁን እስኪ ወጣው። እሺ የት ነህ? ራሴን አላውቅም። ወገቤንም ደግሞ መተውኛል ምናምን በቃ እጄንም መተውኛል፣ እግሬንም መተውኛል። ምን ደግሞ አላውቅም። ኤርሚ በእናትህ ቶሎ ድረስልኝ፣ ቶሎ ድረስልኝ ኤርሚ፣ ቶሎ ድረስልኝ። እሺ እመጣለሁ። በቃ የት እንዳለው ንገረኝ። የት ነህ? እሺ ይኸውልህ የእናንተ ሰፈር አለ ቀያሱ አለ እናንተ ሰፈር በዛ ጀርባ አርጂን አለ። አርጂኑ መግቢያ በአርጂኑ መግቢያ ነኝ ኤርሚ። አሁንም ደግሞ ሌቦች መተው እንዳይደበድቡኝ። ቦታው በጣም የሚያስጠላ ቦታ ነው ያለሁት። በጣም የሚያስጠላ ቦታ ነው ያለሁት ኤርሚ። አሁን ና ድረስልኝ ኤርሚ፣ ቶሎ ድረስልኝ ኤርሚ። ውድ ቤተሰቦቻችን እንግዲህ ይኸውላችሁ አሁን ሚገርም ፕራንክ አድርጌቸዋለሁ። ስለዚህ አሁን እሱ መምጣቱ ስለማይቀር ሰዓቴን አውላልቄ ሀብሌን እንትን ብዬ ጠብቀዋለሁ። እንደዚህ ሪአክሽን አደርጋለሁ። ውድ ቤተሰቦቼ አሁኑ ይመጣል ብዬ አስባለሁ። ውድ ቤተሰቦች ቦታ እንቀይር። ኑ ተከተሉ። ውድ ቤተሰቦች ግን ይኸውላችሁ ውድ ቤተሰቦች እዚህ ጋር አርጂኑ ጋር ተኝቼ ጠብቁስ። እዚህ ጋር ቆሜ ሳይሆን እዛ ጋር ጠብቁስ። ውድ ቤተሰቦች እየደወለ ነው፣ እያነሳሁለት አይደለም። እየደወለ ነው። የቱ ጋር ካሜራማን የቱ ጋር ነው? እዛ ጋር ደበቅ እንዴ? እዛ ጋር ነው። በጣም ነው የሚያስፈራው ሰፈሩ፣ ቦታው በጣም ነው የሚያስፈራው። ውድ ቤተሰቦች በጣም የሚከብደው ግን ኤርሚ ይሄ ሁሉ አንተን ፕራንክ ለማድረግ የታሰበ ነው። እዚህ ጋር ነውና ውድ ቤተሰቦች አሁን እዚህ ጋር ጠብቀዋለሁ። ይመጣልኛል አይመጣልኝም እሱ ራሱ አንድ ጥያቄ ነው። ውድ ቤተሰቦች አሁን ራሱ እየደወለ እያነሳሁለት አይደለም። ስማ ውድ ቤተሰቦች ጨንቆኛል። አውቄ እዚህ ጋር እንደተመታ አላለሁ። ውድ ቤተሰቦች እንግዲህ የጠበኩት ነው። እስካሁን አልደረሰልኝም፣ እስካሁን አልመጣልኝም። ወይስ ላይመጣልኝ ነው? አሁን ካልመጣልኝ እኮ በቃ ተስፋ ቆረጥኩ። ምንድነው የማደርገው? ውድ ቤተሰቦች ምንድነው የማደርገው? ካልመጣልኝ በቃ አትሳካልኝ። መጣ ተነስ። ምን ሆነህ ነው? ወገቤ ምን ሆነህ ነው? አንተ ሲጀምር ምን ሰራ መጣ? እሺ እነግርሃለሁ። በእናትህ ማን ነካ? ማን ናቸው? እቃ ላቀብል ሲል ማን ናቸው? አታውቃቸውም እኮ አታውቃቸውም። ኤርሚ አታውቃቸውም። ኤርሚ እንዴት አታውቃቸውም ማለት እንደዚህ እስክትሆን እኮ ሲሼር መጀመሪያ ተነስ። መነሳት አልችልም። እግሬን አሞኛል። እሱ አትንካኝ። እሱ አትንካኝ። ብር ይዞብኝ ነው። ኤርሚ አልችልም። በእናትህ አንተ ኧረ በእናትህ ተነስ። ወሊያድ አልችልም። ኤርሚ አልችልም። የተረፈኝ አንድ ስልክ ብቻ ነው። እዚህ ጋር ማን ስንት ነበሩ? እሺ አላውቃቸውም። ኤርሚ አንተ ወሊያድ ኧረ የምርህን ነው? አዎ የምርህን ነው ይለኛል እንዴ? ተጋግጫ ና ላሳይ። እግሬን ቆይ ልቀቀኝ። ኤርሚ እግሬን ተጋግጫ አትተኝም እንዴ? እግሬን ነው ጠባሳውን ለማንም አዳብረኝ። አንተ ነው የጠራው። አሁን ልጆቹ እኔ ነው የምንይዛቸው ነው። እኔ ግራ ገብቶኛል። አቶ ወሊያድ ተነሳ። አልቻልኩም። ተነስ ነው ደግሞ የት ነው የምትወስደኝ? እሺ እኮ ሴት ነው የምትወስደኝ። እዚህ ጋር ታዲያ ምን እንሰራለን? እሺ ብቻችንን ሰውን ከሚመጣ ይረዳኝ ነበር ሰው እኮ ሴት ነው። ተነስና እንደምንም ብዬ ነው ሰደህ በእናትህ እኮ ልቀቀኝ። ኤርሚ የት ነው የምትወስደኝ? ሆስፒታል ነው የምትወስደኝ። አይሰማም እንዴ እኮ ታዲያ ምንድን ነው የምንፈጥረው? እሺ ኧረ ሰው ያለ ማንም ሰው የለም። እዚህ ጋር ምንድን ነው የምትሰራው? እሺ ቆይ አንተ እዚህ እኛ ሰፈር ምን ልትሰራ መተህ ነው? ሌቦች ናቸው አይሰረቁ። ምን ላድርግ ኤርሚ? እንዴ እኔ ጠራው እኮ መፍትሄ እንድታመጣ ነው እንጂ እኮ እንትን እኮ ስንሄድ እሺ ወይስ አሜሪካ ልደውል? እሺ ማንም ጋር ደውል። በቃ እኮ ኤርሚ እኮ እሱና ከደወልክ እንጣለን። ይሱ ይሙ ብለሃችሁ እግረን ብቻ አንዴ ጉዱ እኮ እዛ ጋር እንቀመጥና እንንገርክ የተፈጠረው። ወገቤ እስቲ አንተ እየቀለድክ ነው እንዴ? ኤርሚ በዚህ ሰዓት እንደ ቀልዳለ እንዴ? ውጣና ያዘኝ። ሲያቀብጥ ነው። ቆይ ኤርሚ ቀስ በል። እዚህ ጋር ልቀመጥ በእናትህ። ኤርሚ ሌላ አብድ ነው በቃ። ብሬን ይዞብኝ ጠፉ። ደብድቦኝ አንተ ብር ትላለህ እንዴ? በዚህ ሰዓት
ብር የት ይልብሃል እኮ ሴርሚ ምን ላድርግሽ? ከየት አመጣለሁ? ያው እሺ ሆስፒታል እንደዚህ እንዳሁኑ ይዤ እሄዳለሁ። እዚህ ጋር እሺ ተቀምጠ ምንድን ነው የምንፈጥረው? ሴርሚ ያው ከየት አመጣለሁ? እንዴት ከየት አመጣለሁ ማለት ብር ነው እንዴ? በዚህ ሰዓት የሚያሳስብ እናቴ ስትመጣ ምን ልበላት? ብር ነው እያሳሰበ ያለው። ከጤና ከእግሬና መመኛ ብር ትላለህ እንዴ በዚህ ሰዓት? አንተ ምንድን ነው የምታስበው? ሲጀምር በዚህ ሰዓት እኔ ይደብድቡኝ ይግደሉኝ። እኔ ጠራው እኮ መፍትሄ ምን አለ? እሺ ተነስና እንጂ እኔ የትም አልሄድም። በቃ እኔ የትም አልሄድም። እኔ ገንዘቡ ሳይኖር የት እሄዳለሁ? እሺ ማንም ጋር ደውል። ለምን ነው የምትደውለው? እና ከዚህ ጋር ምንድን ነው የምንፈጥረው? እሺ እግሬ ተጎዳኝ ብር ትለኛለህ እንዴ? አታ እኔ ጋር ገብሽ ያልራክ ደግሞ እኮ አንድ ሰው የለም እኮ እንዳይረዱኝ እንኳን አቶ ሊድ ማሰኛለኝ ብዬ ነው የጠራው። አንተን ታውቃለህ? እና ታዲያ ምን አደረኩኝ? ይችላል እኮ ስታዲያ በዚህ ሰዓት መፍትሄ ያስክ ነው እንዴ? እኮ እንደውም ሂድ፣ እውነቱን ንገር። ሂድ፣ አልፈልግም። ወደ እርስ በቃ ሂድ። ተነስና ሆስፒታል እንሂድ። በግዳታ ተነስና ሆስፒታል እንሂድ። እግሬን እያልክ አይደለ? የመቱን ታሳየኛለህ። እንሂድ። ወደ ቤተሰቦች ሳቂ አልመጣ የኔ ሐሳቢ ይኸው ካሜራ ሳቃ እግዚአብሔር ይጀምረኛል። ማርያም ይጀምረኛል። የኔ ፈጥሮ ደራሽ ምን ብያችሁ ነበር? ወደ ቤተሰቦች ፈጥሮ ደራሽ ራሱ ተጠራጥሬ ያለው እኮ እንደዚህ ቀደን አይቀለድም። ግን እሺ ምን ላድርግ? እሺ እኔ ፕራንክ ላድርግ። በቃ እኔ ደግሞ ፕራንክ ላድርግ ፈለኩ። ኧረ በጌታ ይደብረኛል። እግዚአብሔር ይደብረኛል። በጌታ ይደብረኛል እኮ። እሺ አሁን እኮ ይኸውልህ ሰርፕራይዝ ስለሆነ ነው። አንድ ሰርፕራይዝ አንድ ፕራንክ ምንድን ነው? ምን አይነት ሰርፕራይዝ ነው? ተረጋጋ። በዚህ ምን ነው እንደምነግርህ እኮ ተረጋጋና እነግርሃለሁ። ካሜራማኑ ተደብቆ እየቀረጸክ ነበረ ቅድም ራሱ ስትመጣ። በስመ አብ ውድ ቤተሰቦቼ ተሳክቶልናል። በዛው ምርጥ ጓደኛዬ መሆኑን አስመስክሯል። በጣም ምርጥ ሰው ነው። እንደዚህ ይደረጋል። እኔ ደንግጬ ለመጣሁ እግዚአብሔር ቦታውን አሳይሽ። እንደዚህ አይነት ቦታ ነው የጠራሁት። ሮጦ ይመጣል። ቀምረ ነው እንዴ? እሺ አሁን ይኸውልህ ምርጥ ጓደኛዬ መሆኑን አሳይተኛል። ምርጥ ጓደኛ ከጓደኛ በላይም እንደሆን ካሳይተኛልና ይሄ ቪዲዮ የሚለቀቀው በአካውንት ሳይሆን ለአንተ አዲስ አካውንት ከፍቼልህ በሱ የሚለቀቀው ማለት ጌታ ማርያም አያችሁ፣ አሁን የመጣበትን አካካሰ ማለት ነው። ክሷል፣ በትንሹም ክሷል፣ ብዙም አይደለም። ወደ ቤተሰቦች ያው ታውቃላችሁ፣ ኤርሚ ማለት ምርጥ ጓደኛችን ነውና ኤርሚ ቲዩብ ሁላችሁም ሰብስክራይብ ያደረጋችሁ ቢያንስ በዚህ ቪዲዮ 5000 ሰብስክራይብ እንግባ። ካሁን በላይ አንተ ፋሚሊ ስለሆነ ሰላማት ይሻለ። ፋሚሊዎቼ እንግዲህ ተከስተናል። እኛም አዲስ አካውንት እኔን ሰብስክራይብ አድርጉኝ፣ አበረታቱኝ። በብዙ ነገሮች እንከሰታለን። በደንብ እንገር ግን ፕራንክ ግን ከባድ ነው። በጣም ፕራንክ ተደርጌ ለመጀመሪያ ጊዜ ሲወጣ እንግጥ ነው ያልኩት። እስቲ እግዚአብሔር ማረኝ። አረ በተለይ መሰለኝ እኔ ሲመጣ አረ አንተ ከሆነ እንደማጨው አልነሳም። ለምን ነው ምን ያልከው? ውይ ግን እኔ ምን ምትል መስሎኛል። አይ ቀውጥ ያደርጋል ነገሮችን በሰከነ ሁኔታ ነው ማካከል አኮስ በዚህ ስሜት ማለት ነው። ቀዝቀዝ ባለ ስሜት ብቻ ተሳክቶልኛል። አይ ተሳክቶልሃል። ውስጤ ደንብርበር ብሏል። ወደ ሰዎች ሰብስክራይብ አድርጉት። በዚህ ቪዲዮ 5000 ሰብስክራይብ ከገባ ልዩ ጊቫዌ ሰጠዋለሁ። ወደ ቤተሰቦቻችን ምርጥ የምወደው ጓደኛዬ ነው። እንግዲህ ያው ወይ አድርጉኝ ፋሚሊዎች። ደግሞ ሰዓቴ ሀብሌ እንደባብቄ ምናምን እኮ ነው። አንተ ሰው አይደለም ግን ክሰሽኝ እንደዛ ነው። ወደ ቤተሰቦች እንወዳቸዋለን። ደህና ሁኑ። ቀጣይ ባበደ ነገር እንመጣለን። ቻው። ወይ አንተ